ሁለት ቁጥር ጥያቄ እመቤታችን የተወለደችው የት ነው? ሊባኖስ መልስ ነው ያለን። ሊባኖስ በትክክል ተመልሷል። እሺ አራት ቁጥር ጥያቄ እመቤታችን የስደት ጊዜ 3 ዓመት ከ6 ወር መሆኑን የተገለጸበት የመጽሐፍ ቅዱስ ክፍል የትኛው ነው? የማቴዎስ ወንጌል ምዕራፍ 2 መልስ ነው። የማቴዎስ ወንጌል ምዕራፍ 2 ቁጥር 13 በትክክል ተመልሷል። እሺ ነፍስራ 8 ቁጥር ጥያቄ አንደበታችን የድንግል ሥራ ያመሰግናል ያለው ቅዱስ አባት ማን ይባላል? አውጡት። ቅዱስ ኤፍሬም መልስ ነው ያለን። ቅዱስ ኤፍሬም በትክክል ተመልሷል። እሺ 6 ቁጥር ጥያቄ አስተርእዮ ማለት ምን ማለት ነው? መገለጥ መታየት መልስ ነው ያለን። መታየት መገለጥ ማለት ነው። በትክክል ተመልሷል። እሺ አንድ ቁጥር ጥያቄ እመቤታችን በስንት ዓመቷ አረፈች? የእረፍት በኋላስ መቼ ነው የሚከበረው? በ64 ዓመቷ ጥር 21 በ64 ዓመቷ ጥር 21 በ64 ዓመቷ አረፈች። ባለ እረፍቷም ጥር 21 በትክክል ተመልሷል። እሺ 9 ቁጥር ጥያቄ እመቤታችን ቅድስት ድንግል ማርያም የምሕረት ቃል ኪዳን የተቀበለችበትና የጸለየችበት ቦታ የት ነው? ሰኔ ጎልጎታ ነው። ጎልጎታ የካቲት 16 ደግሞ የተቀበለችበት። እሺ እና ጎልጎታ ነው ጌቴሴማኒ ጎልጎታ ሰኔ ጎልጎታ ማለት ነው። እና ደግሞ የካቲት 16 ነው ግን ሰኔ 21 ደግሞ የተቀበለችበት። እሺ መልስኒ በጎልጎታ በጌታ መቃብር ስፍራ የካቲት 16 በትክክል ተመልሷል። ብዙ ጊዜ ሰኔ 21ም እንደገና ደግሞ የካቲት 16ም ሁለቱም ይባላልና ቤተክርስቲያናችን በዚህ ላይ እንግዲህ ያው ሁሉ በሚስጥርና በምክንያት ነው የሚሆነው ማለት ነው። ወደ እናንተ ልምጣ። 3 ቁጥር እመቤታችን በስደቷ ወቅት ኢትዮጵያ ውስጥ ረዘም ላለ ጊዜ ያረፈችበት ቦታ ዳሽ ይባላል። ሰዓት እየሄደባቸው